ኢኮሜርስ የሚለውን ቃል በተደጋጋሚ ሰምተነው ይሆናል። ምናልባት በኢንተርኔት ከጓደኛችን ወይም ደግሞ የራሳችንን የኦንላይን ቢዝነስ ለመጀመር በማሰብ ሊሆን ይችላል። ግን ትርጉሙ በትክክል ምንድን ነው? ኢኮሜርስ ወይም የኤሌክትሮኒክ ንግድ ማለት በቀላሉ ምርቶችን ወይም አገልግሎቶችን ኢንተርኔትን በመጠቀም መግዛትና መሸጥ ማለት ነው። በአካል ወደ ሱቅ ከመሄዳችን ይልቅ ስልካችንን ወይም ኮምፒውተራችንን እንጠቀማለን። የምንፈልገውን ምርት እንፈልጋለን፣ በኢንተርኔት እንከፍላለን፣ ምርቱም እስከ ቤታችን ድረስ ይደርሰናል። ኢኮሜርስ በቀላል አገላለጽ ይህ ነው። ቀደም ሲል አንድ ነገር ለመግዛት ከፈለግን ወደ መደብር መሄድ ነበረብን። መደብሩ መደርደሪያዎች አሉት። ሻጩም ከጠረጴዛ ጀርባ ቆሞ ይጠብቅ ነበር። ክፍያ የምንፈጽመው በጥሬ ገንዘብ ሲሆን ሁሉም ነገር ፊት ለፊት ይከናወን ነበር። ዛሬ ግን ነገሮች ተለውጠዋል። አዲስ አበባ፣ ለንደን ወይም ኒውዮርክ ሆነን ከሌላ ሀገር ምርቶችን ማዘዝ እንችላለን። በሰከንዶች ውስጥ የዋጋ ንጽጽር ማድረግ፣ የሌሎች ደንበኞችን አስተያየት ማንበብ እንዲሁም በባንክ ካርድ ወይም በሞባይል ገንዘብ መክፈል እንችላለን። ይህ ለውጥ የኢኮሜርስ ዋና መገለጫ ነው። ቴክኖሎጂን በመጠቀም ንግዳችንን ፈጣን፣ ቀላልና ዓለም አቀፋዊ ያደርገዋል። ኢኮሜርስ እውቅናን ያገኘው በ1990ዎቹ ኢንተርኔት ማደግ በጀመረበት ወቅት ነው። ከመጀመሪያዎቹ ግዙፍ የኢኮሜርስ ኩባንያዎች አንዱ አማዞን ነው። አማዞን የጀመረው በኢንተርኔት ላይ መጽሐፍትን በመሸጥ ነበር። ዛሬ ግን ሁሉንም ነገር ይሸጣል። ሌላው ምሳሌ ኢቤይ ሲሆን ሌላኛው እርስ በርሳችን የምንገበያይበት መድረክ ነው። በቻይና ደግሞ አሊባባ ግሩፕ የንግድ ድርጅቶች በብዛት የሚገበያዩበትን መንገድ ቀይረዋል። እነዚህ ኩባንያዎች ትልቅ ንግድ ለመገንባት የግድ አካላዊ ሱቅ እንደማያስፈልገን ለዓለም አሳይተዋል። የተለያዩ የኢኮሜርስ አይነቶች አሉ። የመጀመሪያው ከንግድ ድርጅት ወደ ሸማች ወይም B2C ወይም ደግሞ ቢዝነስ ቱ ካስተመር ሲሆን ይህ አንድ የንግድ ድርጅት በቀጥታ ለኛ ለደንበኞች የሚሸጥበት መንገድ ነው። ለምሳሌ ከኦንላይን ሱቅ ጫማ ስንገዛ ማለት ነው። ሁለተኛው ከንግድ ድርጅት ወደ ንግድ ድርጅት ወይም ደግሞ ቢዝነስ ቱ ቢዝነስ ነው። ይህ አንዱ ድርጅት ለሌላው ድርጅት የሚሸጥበት ነው። ለምሳሌ አንድ ኩባንያ በብዛት ስኳር ወይም ዘይት ለሱፐርማርኬቶች በኦንላይን ሲሸጥ ማለት ነው። ሶስተኛው ከሸማች ወደ ሸማች ነው ወይም ደግሞ ካስተመር ቱ ካስተመር። አንድ ሰው ለሌላ ሰው በአንድ ፕላትፎርም አማካኝነት የሚሸጥበት መንገድ ነው። ለምሳሌ ያገለገለ ስልካችንን በኦንላይን ለሌላ ተጠቃሚ ስንሸጥ። አራተኛው ከሸማች ወደ ንግድ ድርጅት ነው ወይም ደግሞ ካስተመር ቱ ቢዝነስ። ግለሰቦች አገልግሎታቸውን ወይም ምርቶቻቸውን ለኩባንያዎች የሚያቀርቡበት መንገድ ነው። ለምሳሌ አንድ ፍሪላንሰር የዲዛይን አገልግሎቱን ለድርጅት ሲሸጥ። ኢኮሜርስ ቁሳዊ ምርቶችን ብቻ የሚመለከት አይደለም። ዲጂታል ውጤቶችንና አገልግሎቶችንም ያካትታል። የመስመር ላይ ኮርሶችን፣ የኦንላይን ኮርሶችን ስንገዛ፣ ሶፍትዌር ስናወርድ ወይም ደግሞ የፊልም መተግበሪያዎችን ስንጠቀም እሱም ኢኮሜርስ ነው። ሆቴል በኦንላይን መያዝ ወይም የአውሮፕላን ትኬት መቁረጥም የዚሁ አካል ነው። ገንዘባችን በዲጂታል መንገድ ይንቀሳቀሳል። ምርቱ ቁሳዊ ወይም ዲጂታል ሊሆን ይችላል፣ ነገር ግን ግብይታችን የሚከናወነው በኢንተርኔት ነው። ኢኮሜርስ እንዴት እንደሚሰራ ደረጃ በደረጃ እንመልከት። በመጀመሪያ ሻጩ የኦንላይን ሱቅ ይከፍታል። ይህ እንደ ሾፒፋይ ወይም ውኮሜርስ ባሉ መድረኮች ወይም ደግሞ እንደ አማዞን ባሉ የገበያ ቦታዎች ላይ ሊሆን ይችላል። ሻጩ የምርት ፎቶዎችን፣ መግለጫዎችንና ዋጋዎችን ጨምሮ ያቀርባል። በመቀጠል ደንበኞች ድረገጹን እንጎበኛለን። የምንፈልገውን ምርት መርጠን በዲጂታል ጋሪ ወይም ቨርቹዋል ካርት ውስጥ እንጨምራለን። ከዚያም ክፍያ ወደምንፈጽምበት ገጽ በመሄድ አድራሻችንንና የክፍያ መረጃችንን እናስገባለን። ክፍያው በአስተማማኝ ዘዴ ከተከናወነ በኋላ ሻጩ ምርቱን ይልካል። የማጓጓዣ ኩባንያው ምርቱን ለኛ ለደንበኞች ያደርሳል። ይህ አጠቃላይ ሂደት በጥቂት ደቂቃዎች ውስጥ ሊከናወን ይችላል። በኢኮሜርስ ውስጥ አንዱ አስፈላጊ ነገር እምነት ነው። በአካላዊ ሱቅ ስንገዛ ምርቱን በዓይናችን እናየዋለን፣ እነካዋለን፣ ከሻጩም ጋር እንነጋገራለን። በኢንተርኔቱ ይህ አይቻልም። ስለዚህ የኢኮሜርስ ንግዶች እምነታችንን መገንባት አለባቸው። ይህንንም የሚያደርጉት ጥራት ያላቸው ፎቶዎችን፣ ታማኝ መግለጫዎችን፣ የደንበኞችን አስተያየትና አስተማማኝ የክፍያ ዘዴዎችን በማሳየት ነው። የደንበኞች አስተያየት ትልቅ ኃይል አለው። ብዙ ሰዎች ምርቱ ጥሩ መሆኑን ከመሰከሩ እኛ አዲስ ደንበኞች ለመግዛት እንተማመናለን። ሌላው ወሳኝ ክፍል ሎጂስቲክስ ነው። ሎጂስቲክስ ማለት ምርቱ ከሻጩ አንስቶ እኛ ዘንድ የሚደርስበት ሂደት ነው። ፈጣንና አስተማማኝ አቅርቦት በጣም አስፈላጊ ነው። አንዳንድ ትልልቅ ኩባንያዎች ምርቱን በታዘዘበት ቀን ወይም በማግስቱ ያደርሳሉ። አቅርቦቱ ዘገምተኛ ከሆነ ግን
ደንበኞች ዳግመኛ ላይ መለሱ ይችላሉ። ስለዚህ ኢኮሜርስ ድረገጽ መገንባት ብቻ ሳይሆን እቃዎችን ስለማከማቸት፣ ስለማሸግ፣ ስለመላክና ስለ ደንበኞች አገልግሎትም ጭምር ነው። የኢኮሜርስ ጥቅሞች ብዙ ናቸው። የመጀመሪያው ምቾት ነው። በቀን 24 ሰዓት መገበያየት እንችላለን። ሱቅ እስኪከፈት መጠበቅ አያስፈልገንም። ሁለተኛው የዓለም ገበያ ተደራሽነት ነው። በኢትዮጵያ ያለ ትንሽ ንግዳችንን ምርቱን በአውሮፓ ወይም በአሜሪካ ላሉ ደንበኞች መሸጥ ይቻላል። ሶስተኛው ወጪ መቀነስ ነው። ለትልቅ ሱቅ ኪራይ መክፈል ላይጠበቅብን ይችላል። ይህም የሸቀጦችን ዋጋ ሊቀንስልን ይችላል። አራተኛው መረጃን መከታተል ነው። የኦንላይን ንግዶች ደንበኞች ምን እንደሚፈልጉና ምን እንደሚገዙ በቀላሉ ማወቅ ይችላሉ። ይህም አገልግሎታቸውን እንዲያሻሽሉ ይረዳቸዋል። ይሁን እንጂ ኢኮሜርስ ተግዳሮቶችም አሉት። ውድድሩ በጣም ከፍተኛ ነው። ለመጀመር ቀላል በመሆኑ ብዙ ሰዎች ገበያው ውስጥ ይገባሉ። ከሌሎች ተለይቶ መታየት ከባድ ሊሆንብን ይችላል። በተጨማሪም የማጭበርበርና የሳይበር ወንጀል ስጋቶች አሉ። ሰርቆ ገቦች ወይም ሃከርስ መረጃችንን ለመስረቅ ሊሞክሩ ይችላሉ። ለዚህም ነው ደህንነት ወሳኝ የሆነው። ሌላው ፈተና ደግሞ ምርትን መመለስ ነው፣ ወይም ደግሞ ሪተርን። ደንበኞች ምርቱን ሲመልሱ ሂደቱን ማስተናገድ ወጪ የሚጠይቅና ውስብስብ ሊሆን ይችላል። ዛሬ በአፍሪካም ኢኮሜርስ በከፍተኛ ፍጥነት እያደገ ነው። ብዙዎቻችን ስማርት ስልኮችንና ኢንተርኔትን መጠቀም ስንጀምር የኦንላይን ግብይታችን እየጨመረ መጥቷል። የሞባይል ገንዘብ ስርዓቶች ክፍያችንን ቀላል አድርገውታል። ወጣት ስራ ፈጣሪዎቻችን ማህበራዊ ሚዲያዎችን በመጠቀም የኦንላይን ሱቆችን እየከፈቱ ነው። በብዙ አጋጣሚዎች ኢኮሜርስ የሚጀምረው በመልእክት ወይም ዳይሬክት ሜሴጅ እና በባንክ ዝውውር ሲሆን በሂደት ግን ወደ ትልልቅ ኩባንያዎች ሊያድጉ ይችላሉ። ኢኮሜርስ ከዲጂታል ማርኬቲንግ ጋር የተቆራኘ ነው። ድረገጽ ብቻ ሰርተን መጠበቅ አንችልም፣ ደንበኞችን መሳብ አለብን። ይህም በማህበራዊ ሚዲያ፣ በኢሜል ማርኬቲንግ እና በማስታወቂያዎች ይከናወናል። ጥሩ ማርኬቲንግ ጎብኚዎችን ያመጣል፣ ጎብኚዎች ደግሞ ሽያጭ ይፈጥራሉ። ኢኮሜርስ ለትልልቅ ኩባንያዎች ብቻ አይደለም፣ ማናችንም ልንጀምረው እንችላለን። የራሳችንን ምርት መሸጥ ወይም ከሌላ ቦታ በጅምላ ገዝተን በችርቻሮ መሸጥ እንችላለን። እንዲያውም ድሮፕ ሺፒንግ የሚባል መንገድ አለ። እሱም ምርቱን ሳናከማች ሻጭና ደንበኛን በማገናኘት ብቻ የምንሰራበት የንግድ አይነት ነው። ኢኮሜርስ ጊዜያዊ ፋሽን ሳይሆን የዘመናዊ ኢኮኖሚ ዋነኛ አካል ነው። ሱፐርማርኬቶች፣ የልብስ ሱቆችና ትናንሽ የአገር ውስጥ ንግዶችም ወደ ኢንተርኔት እየገቡ ነው። ምክንያቱ ቀላል ነው። ደንበኞች ያሉት ኢንተርኔት ላይ ነው። ንግዳችን ኢንተርኔት ላይ ከሌለ እድሎችን ልናጣ እንችላለን። ወደፊት ኢኮሜርስ መለወጡን ይቀጥላል። እንደ ሰው ሰራሽ አስተውሎት ወይም አርቲፊሻል ኢንተለጀንስ ያሉ ቴክኖሎጂዎች ግብይታችንን የበለጠ ግላዊ ያደርጉታል። ፈጣን ኢንተርኔትና የተሻሉ የክፍያ ስርዓቶች ግብይታችንን ይበልጥ ያቀሉታል። ምናልባትም እኛ ደንበኞች ምርቱን ሳንገዛ በዲጂታል መንገድ የምንሞክርበት ቨርቹዋል ሪያሊቲ በስፋት ልናይ እንችላለን። ለማጠቃለል ኢኮሜርስ በኢንተርኔት አማካኝነት ምርቶችንና አገልግሎቶችን መሸጥና መግዛት ነው። ሻጭና ገዥን ከከተማ እስከ አህጉር ያገናኛል። ዓለም አቀፍ ተደራሽነትንም ይሰጠናል። የኦንላይን ንግድ መጀመር ካሰብን ኢኮሜርስን መረዳት የመጀመሪያው እርምጃ ነው። እንዴት እንደሚሰራ ካወቅን፣ ከዚህ በፊት ሰርተው የተሳካላቸውን ኩባንያዎችን ካጠናን በትክክለኛው መንገድ ላይ እንደምንገኝ እናረጋግጣለን። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ